በአብ በወልድ በመንፈስ ቅዱስ አንድ አምላክ ያው ስም ከእግዚአብሔር ከአባታችን ከጌታም ኢየሱስ ክርስቶስ ጸጋና ሰላም ከመንፈስ ቅዱስ ህብረት የተካፈላችሁ የዚህ የመንፈሳዊ ቴሌቪዥን መርሃ ግብር ተከታታዮች በመተከታተሉ ሁሉ ላይ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ እንደ እግዚአብሔር ፈቃድ በተለይ ከዚህ ከአጽዋማት ጋር በተያያዘ ወቅታዊና አውዳዊ የሆኑ ስብከቶችንና ትምህርቶችን እያቀረብን ነው። ጌታ ደግሞ ዛሬ በሚረዳን የመጽሐፍ ቅዱስ ክፍል ላይ እንደ እግዚአብሔር ሐሳብና በጎ ፈቃድ የጌታን ቃል እንማማራለን። እርሱ ይመክረናል፣ ይገስጸናል፣ ያስተምረናል፣ ከክፉ መንገዳችን ሁሉ እንድንመለስ ዛሬም እግዚአብሔር በማያልቅ የጸጋ ጥሪው ሁላችንን ይጠራናል። ዛሬም እንድንቀደስለት፣ ዛሬም እንድንለይለት፣ ዛሬም ካለንበት ከሁኔታችን ካለንበት ከማናቸውም የኑሮ ዘይቤያችን ሁሉ ቃሉን እንድናስቀድም የሱን ክብር እንድናስቀድም ዛሬም እግዚአብሔር ይናገረናል። ምንነጋገርበት የመጽሐፍ ቅዱስ ክፍል የሐዋርያው የቅዱስ ጴጥሮስ መልእክት መጀመሪያይቱ ምዕራፍ 1 ከቁጥር 13 እስከ 25 ያሉት ምንባባት ይሆናሉ። ለእግዚአብሔር ቃል ክብር ሁላችንም በጸሎት መንፈስ ሆነን ክብርን እየሰጠን እናነባለን። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው በሚፈርደው አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ጸንቶ ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው ይላል። የእግዚአብሔር የአምላካችን ስም ስለ ቃሉ ከዘላለም እስከ ዘላለም የተመሰገነ ይሁን። እግዚአብሔር በተለይ ይህ የሐዋርያው የቅዱስ ጴጥሮስ መልእክት እንዲጻፍበት የወደደበትን መንገድ ስናይ እጅግ በጣም አስደናቂ ነው። ሁላችንም ጥቂት ታሪካዊ ዳራውን ስለ መጽሐፉ ብናወራ መጽሐፉን የጻፈው ጴጥሮስ ስለመሆኑ ከጥንትም የተመሰከረ የተረጋገጡ አያሌ ማስረጃዎች አሉ። እሱ ላይ ብዙ ትኩረት አላደርግም። ራሱ ሲጀምርም ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ ብሎ ስለሚናገር ራሱን አስተዋውቆ ነው የሚጀምረው። ጻፊው እርሱ ስለመሆኑ ክርክር የለውም። በቀደመ ሕይወቱ ጴጥሮስን ስናቀው ደንጋጣ፣ ፈሪ፣ ትብ የነበረ ሰው ነው። በዚህ በምናየው የመጽሐፍ ቅዱስ ክፍል ላይ ግን መከራ የማይሰቀቅ ስለ ክርስቶስ ምስክርነት ራሱን መስዋዕት አድርጎ የሚያቀርብ በክርስቶስ ኢየሱስ ጉዳይ ድርድር የማያውቅ እጅግ በጣም በመንፈስ ቅዱስ በድፍረት ጸጋ ተሞልቶ የመጣና ሌሎች ደግሞ እንዲደፍሩ ሰባኪ ሆኖ የተገለጠ ሐዋርያ ነው።
ጌታ እግዚአብሔር እንዴት እንደለወጠው እናስተውላለን። ወደ ጌታ ኢየሱስ ክርስቶስ ከመምጣቱ በፊትና ከመጣም በኋላ በስቅለቱ ዋዜማ በጴጥሮስ ሕይወት ላይ የነበረውን ነገር እናውቃለን። ብዙዎቻችን እንዴት እንደካደ፣ እንዴት እንደፈራ፣ እንዴት እንደተርበተበተ። ዛሬ ግን ያ ጴጥሮስ ተለውጧል። እግዚአብሔር በጸጋው፣ እግዚአብሔር በአሰራሩ፣ እግዚአብሔር በደካማው ላይ በሚያፈሰው ልዩ ጸጋና በደካማው ላይ በሚያፈሰው ልዩ ኃይሉ ጴጥሮስ በእግዚአብሔር ችሎታ ብርቱና ኃያል ሐዋርያ ሆኖ እናስተውለዋለን። በዚህ ክፍል ላይ እንደዛ ነው የተገለጠው። መልእክቱን ሲጽፍ አብሮት ከእርሱ ጋር በሥራ የተወዳጀው በአገልግሎት የተጣመረው ስልዋኖስ የተባለው ሲላስ እንዳለ እናስተውላለን። የመጀመሪያይቱ ቤተ ክርስቲያን ውስጥ ከነበሩት ነቢያት መካከል በሐዋርያዊ ጉዞም ላይ ግንባር ቀደም ከነበሩ አገልጋዮች መካከል አንዱን ክፍል ስለ ስልዋኖስ ስለሚባለው ሲላስ ብንናገር የሐዋርያት ሥራ ምዕራፍ 15 ቁጥር 32 ላይ እንዲህ የሚል ቃል አለ። ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ወንድሞችን ብዙ ንግግር በማድረግ መከሯቸው፣ አበረቷቸውም ይላል። አጋር የነበረ ለወንጌል ቀኝ እጁን የሰጠ በቅዱስ ጳውሎስ ሐዋርያዊ አገልግሎት ውስጥ ሰፊ ድርሻ የነበረው በተለይም በአንደኛ ተሰሎንቄና በሁለተኛ ተሰሎንቄ መግቢያ ላይ ስሙ የተጠቀሰ ለአገልግሎት ለነዚህ ታላላቅ ሐዋርያት ቀኝ እጁን በመስጠት አብሮ በሐዋርያዊ አገልግሎት የሰራ ብርቱ አገልጋይ እንደነበረ በቅዱስ ጴጥሮስ መልእክትም ውስጥ ምዕራፍ 5 ቁጥር 12 ላይ በመጽሐፍ ጭምር እንዴት እንደረዳው እናያለን። እጅግ አስደናቂ ነው። የሐዋርያት አገልግሎት በወንድማማች ማዕከልነት ላይ የተመሰረተ ስለሆነ አንዱ ሌላውን ለመቀበል አይቸገሩም። ወንድማማቾች ናቸው። በአገልግሎት አንዱ ከሌላው አይልቅም፣ አንዱ ከሌላው ማያንስም። እጅግ በጣም ዓለምን ያዳረሰ ብዙዎችን የማረከ ሚሊዮናት አንገታቸውን ለመሲሁ መስዋዕት አድርገው ምስክርነት ሲሰጡ ያልፈሩበት እውነተኛ የሕይወት ልምምዳቸው ይህ ነበረ። ጌታ በእነርሱ ሕይወት ስለሰራው ሥራ ከዘላለም እስከ ዘላለም ስሙ የተባረከ ይሁን። እንግዲህ ስለ ጸሐፊው አብረውት ስለነበሩትም ይህን ያህል ካልን ተደራሲያኑን በተመለከተም ቅዱስ ጴጥሮስ እዚህ ክፍል ላይ በግልጥ ያስቀምጥልናል። ለማን የተጻፈው የሚለውን በግልጥ ቃል የሥላሴን ጠባይ በማዳን ውስጥ ያለውን በእኛ የማዳን ድርሻ ውስጥ ያለውን የሥላሴን ጉዳይ በደንብ ካነሳ በኋላ ቅዱስ ጴጥሮስ እንዲህ ብሎ በእግዚአብሔር አብ አስቀድሞ እንዳወቃቸው እነዚህ ተደራሲያን የተጻፈላቸው ተደራሲያን አስቀድሞ በእግዚአብሔር አብ የታወቁ ናቸው። አብ ያውቃቸዋል። የክርስቶስ የሆኑትን የሱ የሆኑትን በመጽሐፍ ጌታ የራሱ የሆኑትን ያውቃል እንዲል ያውቃቸዋል። ወዳጆቼ በመዳናችን ጉዳይ በራሳችን እንደተከናወነና እኛ እንዳደረግን ልባችን እንዳይመካ እንዳንታበይ የምንጠንቀቅ እግዚአብሔር ከዘላለም አስቀድሞ የሚያውቀው ጉዳይ ነው። በቅድመ ዕውቀቱ እግዚአብሔር ያውቃል። እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና ይላል። ቀዳሽ አለ፣ የሚለይ አለ፣ ቅዱስ የሚያደርግ መቀደስ መለየት ነው። ከርኩሱ ዓለም ክፉ ከሆነው ካሁኑ ዓለም ሰይጣን ስርዓቱንና አስተዳደሩን ካሰፈነበት ዓለም የሚያድን የሚቤዥ የሚቀድስ የሚለይ ደግሞ አለ። እርሱ መንፈስ ቅዱስ ይባላል። በኢየሱስ ክርስቶስ ደም ይረጩ ዘንድ ደግሞ የሚረጭ አለ። ከነበርንበት የርኩሰት ሕይወት ከነበርንበት የኑሮ ዘይቤ የኃጢአት ምልልስ የውርደት ኑሮ የኪሳራ ኑሮ እግዚአብሔርን ከለየ ማንነት ረጭቶ የሚቀድስ ዋጅቶ የሚቀድስ ዋይቶ የሚለይ ደግሞ አለ። የሚያነጻ የሚያጠራ ቅዱሱ የእግዚአብሔር ልጅ
የናዝሬቱ ኢየሱስ አብ አወቀን፣ ወልድ ደግሞ እዚህ ክፍል ላይ እንደምናየው በቅዱሱ ደም ረጨን፣ መንፈስ ቅዱስ ደግሞ በሚያስደንቅ ሁኔታ እርሱ ቀደሰን። እነዚህ በአብ የታወቁ በወልድ ደም የተረጩ በመንፈስ ቅዱስ ደግሞ የተቀደሱ እነዚህ እነማን ናቸው? ይህ መልእክት የሚጻፍላቸው ከተባለ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በእስያም በብታንያም ለተበተኑ መጻተኞች ይላል። ይህ መልእክት የተጻፈላቸው በግዙፉ የእስያ ደሴቶችና በእስያ አህጉር ውስጥ ላሉ አማኞች ደግሞ ምን ይሆኑ? የተበተኑ ወይም በዘመናዊ ቋንቋ ዲያስፖራ ለሆኑ በአሦርና በባቢሎን ዘመን ተበትነው በየሀገራት ላሉ ራሳቸው አይሁድ እንደተናገሩት በዮሐንስ ወንጌል ምዕራፍ 7 ቁጥር 35 ላይ በግሪክ ሀገር ተበትነው ለሚኖሩ አይሁድ ወገኖቻችን እንዳሉ እነዚህ ተበትነው የሄዱ የኖሩ ያሉ መጻተኞች፣ መጻተኛ መጤዎች፣ እንግዶች፣ የራሳቸው ቤት የሌላቸው። ምክንያቱም ለነዚህ የሚጻፍበት አንዱ ምክንያት የቅዱስ ጴጥሮስ መልእክት በዋናነት የሚያጠነጥነው በመከራ ምክንያት የተበተኑ ናቸው። በመከራ ምክንያት ስደት ላይ ያሉ ናቸው። በተለያየ ጊዜ በደረሰባቸው መከራ፣ በተለያየ ጊዜ ባጋጠማቸው ስደት ምክንያት የተበተኑ ናቸው። ወዳጆቼ ቤት ንብረታቸውን ያጡ ናቸው። ዜግነት ያጡ ናቸው። በታሪክ እንደምናነበው በኋላ ላይ በሕይወት ለመኖር መብት የተነፈጋቸው ናቸው። ለቅዱሱ ወንጌል ስለተለዩት መለየት መከራ ያጋጠማቸው ናቸው። ሰድበው አይደለም፣ የሰው መብት ገፈው አይደለም፣ አንዳች የተለየ ነገር ሰርተው አይደለም። ቅዱሱን ወንጌል የናዝሬቱ ኢየሱስ የሰበከውን ይህን ቅዱስ ቃል ስለናኙና ስለተናገሩ መከራ የደረሰባቸው መከራ ያገኛቸው ናቸው። እሙን ነው መከራ እንደገጠማቸው፣ እሙን ነው ስደት እንደገጠማቸው፣ እሙን ነው እጅግ በሚያስደንቅ ሁኔታ ራሱ ቅዱስ ጴጥሮስ እንደሚናገረው በምዕራፍ 1 ከቁጥር 7 ጀምሮ በተለይ መከራ እንዲገጥማቸውና በእሳት ተፈትነው ሊያልፉ እንዳላቸው ጭምር እንዳሳየው በተደጋጋሚ በዚህ መልእክቱ ውስጥ ደምቆ እንደወጣው መከራ ሊያገኛቸው እንዳለ ለነዚህ ተበትነው በየሀገራቱ ላሉ ታማኞች፣ መጻተኞች፣ እንግዶች ይህ መልእክት በያሉበት ስፍራ በተዘዋዋሪነት እንዲነበብ የላከው ነው። ቅዱስ ጴጥሮስ መጻተኞች ለሆኑ አማኞች በዚህ ምድር ላይ ሲኖሩ ይህን ምድር እንዲጠቀሙ የተባሉት እንደ መጻተኛ ነው። ከቀደመው ኪዳን ጀምሮ ከአብርሃም ሕይወት ጀምሮ ስናይ እግዚአብሔር ከምድር አሸዋ ከሰማይ ከዋክብት የሚበዛ ዘር እንደሰጠው እንደ አብርሃም ኑሮውን በስደት ኑሮውን በድንኳን ኑሮውን በመጻተኝነት እንደመራው ብዙ ብዕል እያለው ብዙ ባለጠግነት እያለው ብዙ ሀብት እያለው ነገር ግን የኖረው በድንኳን ነው። ነገር ግን ለራሱና ለሚስቱ መቀበሪያ ስፍራ እንደገዛው እንደ አብርሃም በድንኳን ኑሮውን ኖሮ እንዳለፈው ምርር እርር ኩምትር ብሎ በዚህ ምድር ላይ እንዳልኖረው ራሱ መዝሙረኛው እንደሚለው መዝሙር 39 ላይ ንጉሥ የነበረው ዳዊት፣ መንግስት የነበረው ዳዊት
በከናን ምድር ላይ ግዛቱንና አገዛዙን ሥርዓቱንና አስተዳደሩን ያንሰራፋው ዳዊት እንግዳ ነኝ እንዳለው እንደ አባቶቼ መጻተኛ ነኝ እንዳለው አማኞች በዚህ ምድር ላይ ሲኖሩ እንዲኖሩ የተጠሩት እንደዛ ነው። ሀብት እንዳያፈሩ የሚል ትምህርት አይደለም። ኑሮ እንዳይኖሩ የሚል ትምህርት አይደለም። ዜግነታቸው ሰማያዊ፣ ተልእኳቸው ግን በዋናነት እዚህ ምድር ላይ ሲፈጽሙ የሚኖሩት ኑሮ እንደ እንግዳ እንደ መጻተኛ እንጂ አሰስ ገሰሱን እንዲሰበስቡ አይደለም። ስለዚህ መልእክቱን ለዚህ ነው የጻፈው። በመከራ ውስጥ ነው ያሉት፣ በስደት ውስጥ ነው ያሉት። ምንም እንኳን መዳናቸው በሥላሴ የተፈጸመ ቢሆንም ግን በመከራ ያልፉ ዘንድ አላቸው። ለዚህ ዘመን ክርስትና ትንሽ የሚጎረብጥ ይመስላል። ሰው ከዳነ እንዴት በመከራ ያልፋል? ሰው ከዳነ እንዴት ሕመም ያገኘዋል? እንዴት መከራ ያገኘዋል? የሚል ጎርባጣ ትምህርት ይመስላል። ግን አይደለም። መከራ እናልፍበት ዘንድ የእግዚአብሔር ፈቃድ እንደሆነ ይህ ክፍል በደንብ ይነግረናል። ስለዚህ ምዕራፍ 1 ከቁጥር 3 እስከ 16 በተለይ ምዕራፍ 1 ከቁጥር 3 እስከ 12 ያለው በተለይ በዋናነት ስለ መዳናችን እርግጠኝነት ይናገራል። ድነናል በሚለው በእግዚአብሔር እንዴት ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት እግዚአብሔር በትልቅ ምሕረት ከኛ በሆነ አይደለም፣ ከሱ በፈሰሰ ምሕረት፣ ከርሱ በጎነት፣ ከርሱ ርኅራኄ፣ ከርሱ ቸርነት፣ ከርሱ ብድራት የተነሳ ደግሞ ከክርስቶስ ኢየሱስ ከሞት መነሳት ምክንያት፣ ከሙታን መካከል መነሳት ምክንያት እግዚአብሔር ምን አድርጎናል? አድኖናል። ምን አድርጎልናል? ለማይጠፋ ለማይበላሽ ለማይለወጥ ርስት የተገባን እንሆን ዘንድ እግዚአብሔር ይህን ነገር አድርጎልናል። አንዳንዶች መንግሥተ ሰማያትን ሲያስቡ ነፋሻ ቦታ በምድራችን ላይ እንደሚወራው ማለት ነው። የእግዚአብሔርን ገነት ሰዎች ሲያስቡ ቅጠል የበዛበት ስፍራ፣ ብዙ የሚያማምሩ ነገሮች ያሉበት። ወዳጆቼ እግዚአብሔር ለሰው ያዘጋጀው በሰው ልብ ያልታሰበውን፣ በሰው አእምሮ ያልተመላለሰውን፣ በሰው ዓይን ያልታየውን፣ በሰው ጆሮ ያልተሰማውን ልዩ ነገር ነው። እሱ ምንድነው? የማይጠፋ ነው። እሱ ምንድነው? የማይበላሽ ነው። እሱ ምንድነው? የማይለወጥ ርስት ነው። ርስት ለማግኘት የቤተሰብ አባል መሆን ግድ ነው። የቤተሰብ ተወላጅ መሆን ግድ ነው። እኛ የማይጠፋውን፣ እኛ የማይበላሸውን፣ እኛ የማይለወጠውን ርስት የሆነው ራሱ እግዚአብሔርን ያገኘነው በምህረቱና በክርስቶስ ሞትና ትንሣኤ ነው። ሰማይ የሚጠብቀን ሁሉ በሁሉ የሆነው ራሱ እግዚአብሔር ነው እንጂ ሰዎች እንዲህ እንደሚያስቡት አይነት ግዑዛዊ አካላዊ ተገማች ነገር አይደለም። የእግዚአብሔር አይገመትም፣ እግዚአብሔር ራሱም አይገመትም። ልዩ ነው። ኢየሱስ በሰማያት የሚያዘጋጅልን ልዩ ነው። ይሄን ያገኘነው ደግሞ የርስት ተካፋዮች ሆነን ነው። ርስት ደግሞ የሚሰጠው አላባው ጭምር የሚወረሰው ራሱ ተወላጅ የሆነው የቤተሰብ አካል ነው። እርሱ ደግሞ በውልደት ብቻ የሚገኝ ነው። በመዳን ብቻ የሚገኝ ነው። በወራሽነት መብት ብቻ የሚገኝ ነው። ይሄን እያለ ነው እንግዲህ ሰፊውን ነገር የሚናገረው ቅዱስ ጴጥሮስ። እግዚአብሔር ለዚህ ጉዳይ ጠርቶናል ይላል። ለዚህ ጉዳይ ይሄ ብንድንም እንኳን በመከራ ውስጥ ደግሞ እናልፍ ዘንድ አለን ይላል። በመከራ ውስጥ እንወጣ ዘንድ አለን ይላል። ይሄ በጣም አስደናቂ ነው ወዳጆቼ፣ በጣም አስደናቂ ነው።
ዛሬ ያነበብኩላችሁን የመጽሐፍ ቅዱስ ክፍል አዲሱ መደበኛ ትርጉም በቅድስና መኖር ይላል። አዲሱ ትርጉም ደግሞ በቅድስና ስለመኖር የቀረበ ጥሪ ይላል። የአዲስ ኪዳን ግዕዝ ደግሞ ቤዛን ወይም የተቤዥንበትን ስለማወቅ ይላል። እኔ የአዲስ ኪዳን ግዕዝ ሁሉ ሰደው በርዕስነት የተቤዥንበትን ስለማወቅ የዳንበትን የተዋጀንበትን የእግዚአብሔር ለመሆን የተለየንበትን የእግዚአብሔር ለመሆን የተቀደስንበትን ቤዛ ስለማወቅ ክፍሉ እንደዚያ ነው። አስተውሉ። ሰይጣን አማኞችን ለመጣል ከሚሰራው የመጀመሪያው አንዱ ነገሩ ምንድነው ካልን መከራ ነው። እንደ እግዚአብሔር ፈቃድ የሚመጣ መከራ አለ። ሰይጣን ደግሞ አማኞች እምነታቸውን እንዲጥሉ የሚያመጣው መከራ አለ። በዚህ ጊዜ አማኞች የክርስቶስን መንገድ በመከተልና እግዚአብሔርን ፍጹም በመደገፍ ሊኖሩ ይገባቸዋል። መልእክቱ ይህንን ነው የሚለው። ስትኖሩ እንዴት ኑሩ? በፍርሃት ኑሩ። በፍርሃት መኖር ማለት ነው እግዚአብሔርን ፍጹም በመደገፍ ከእርሱ ውጪ በሌላ ነገር ባለመታመን ከእርሱ ውጪ በሌላ ነገር ባለመያዝ በእርሱ እንጂ በሌላ ነገር ባለመጽናት ፍርሃት ቅዱስ ፍርሃት እግዚአብሔርን ሁሉ ጊዜ መፍራት እርሱን ብቻ መስማት ለእርሱ ብቻ መገዛት ለእርሱ ብቻ ያለንን ነገር መግለጥ ይሄ በመከራ ውስጥ ይቻላል? አዎ ይቻላል። ስለሚቻልም ነው እየነገረን ያለው። ወዳጆቼ ስለዚህ ልባችሁን አዘጋጁ፣ የልቦናችሁን ወገብ ታጠቁ። አማኝ ብዙ ጊዜ ዝርክርክ ነው። ታውቃላችሁ፣ የተመሰልነው በበጎች ነው። በግ በባህሪው ምንድነው? ዝንጉ ነው፣ ተላላ ነው። መንገድ ይረሳል። የወጣበትን መንገድ ይረሳል። የሄደበትን መንገድ ይረሳል። በጎች ላይ ጥናት የሰሩ ሰዎች እንደሚሉት በግ ከመንጋው 30 ሜትር ያህል ከራቀ ተመልሶ ወደ መንጋው የማይመጣ እጅግ በጣም ዝንጉ ፍጡር ነው። አማኞች ወገብ ከመጣጠቅ ብዙ ጊዜ የሚዘነጉ ናቸው። በመጠን የማይኖሩ ናቸው። ቅዱስ ጴጥሮስ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ድናችኋል። አሁን ጸጋው በእናንተ ሕይወት ተገልጧል። ግን ደግሞ በምልአት በፍጽምና የሚገለጥ ደግሞ ተስፋ አለ፣ ጸጋ አለ። እሱን ምን አድርጉ? ጠብቁ፣ ተስፋ አድርጉ። ወዳጆቼ የስዋሂሊዎች አባባል አንድ ትልቅ አባባል አለ። ተስፋ ባለበት መንገድ ይኖራል ይላሉ። አማኝ ተስፋ ከሌለው እርባና የለውም። ተስፋ የሚያደርገው አሻግሮ የሚያየው እኖርለታለሁ ሞትለታለሁ የሚል ነገር ከሌለው ወዳጆቼ ይሄ ተስፋ ሲደበዝዝ አስተውሉ። ፈጽመን ተስፋ እንድናደርግ የሚያደርግ ነገር ከሌለን ድነን ደግሞ መዳናችንን በፍጽምና ለመቀበል ተስፋ ማናደርግ ከሆነ መዳናችንን አክብረን ለመያዝ የዚህን የመዳናችንን ፍጻሜ ደግሞ ለመጠበቅ ተስፋ የማናደርግ ከሆነ በዚህ ዓለም ካሉ ከምስኪኖቹ አንዱ ነን። በዚህ ምድር ላይ ልንወደው ልናከብረው ልንይዘው የሚገባ ምንድነው ቢባል መዳናችን እንቁ ነው። መዳን እንቁ ነው።
በክርስቶስ የዳንበት ነገር እንቁ ነው። የእግዚአብሔርን ልጅነት ያገኘንበት ምስጢር ልዩ ነው። እግዚአብሔር እኛን ያወቀበት፣ ወልድ እኛን በደሙ የረጨበት፣ መንፈስ ቅዱስ እኛን ማደሪያ አድርጎ የቀደሰበት አሰራሩ ልዩ ነው። ምንም ባይኖር ይሄ በቂ ነው። ምንም ሌላ ነገር ባይኖር ይህ ትልቅ ነው። ይሄንን ነው የሚለው ጴጥሮስ። ይሄንን ስለዚህ ነው የሚለው ቁጥር 13 ስለዚህ ስለምን ስለዳናችሁ እግዚአብሔር ከማይጠፋው ዘር ስለወለዳችሁ የማይጠፋ ርስት፣ የማይበላሽ ርስት፣ የማይለወጥ ርስት ስለሰጣችሁ ስለዚህ ታጠቁ፣ ልፍስፍስ አትሁኑ፣ በርቱ፣ ቁሙ፣ ጽኑ፣ በመጠን ኑሩ። ደግሞ ሊገለጥ ያለውን ያንን ፍጹሙን መዳን የክርስቶስን መምጣት እሱን ተስፋ አድርጉ። ደግሞ ያመጣል የኋለኛ ታሪካችንን ምን የሆንበትን ያልታዘዝንበትን ባለማወቅ የኖርንበትን እሱን እንደገና አትፈልጉት። እሱን እንደገና አትመኙት። እሱን እንደገና ለመከተል አትፈልጉ። እንደ ሎጥ ሚስት ወደ ኋላ ለመመለስ አትፈልጉ። የሚያስጎመጅ ነገር ወደ ኋላ አይኑር። ወደፊት ሊታይ ወዳለው ጸጋ፣ ሊመጣ ወዳለው ጸጋ፣ ሊገለጥ ወዳለው ተስፋ። ታዲያ መለኪያው ምንድነው? ቅዱሳኑ ነው። የቤተሰቡን ስም አስጠብቁ። ዝም ብሎ ተራ ኑሮ አትኑሩ። ይኸውላችሁ ራሱ እግዚአብሔር እንዲህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሮ ሁሉ የኑሮ ዘይቤ ሕይወት በቅድስና ጠርቶን እግዚአብሔር ከለወጠልን የኑሮ ዘይቤውም ሊቀየር ይገባል። ወዳጆቼ በዚህ ረገድ ብዙዎቻችን የምንታለል ይመስለኛል። አንዳንዶቻችን እንዲህ ምንለን ከዳንኩ ወዳ መዳን አይወሰድም እንላለን። አንዳንዶቻችን ደግሞ መዳኔን በስራዬ ያመጣለው ምንለን። ሁለት የተለያዩ ጥጎች። አንዳንዶች የእግዚአብሔርን የልጅነት ጸጋ ተቀብለው መዳናቸውን ያቃልላሉ እና ይህ እንደሚለው ቃል በኑሯቸው ሁሉ ቅዱሳን አይሆኑም። በቢሮ አካባቢ ክርስቲያን የሆኑ አንዳንድ ወዳጆችን ያለው ኑሯቸው ግን ያስፈራኛል። በመሰራበት አካባቢ ማያቸው አንዳንድ ወዳጆች ክርስቲያን እንደሆኑ ያወሩኝ መዝሙር ያደመጡ ግን በጣም አስፈሪ የህይወት ገጽታ ውስጥ ነው የሚኖሩት። እዚህ ቃሉ እንደሚለው በኑሯቸው ሁሉ ቅዱሳን ሲሆኑ አይታዩም። አንዳንዶቹ ደግሞ ቅድስናን ራሳቸው ለመስራት ይጠራሉ። ወዳጆቼ ቃሉ እያለ ያለው ተቀድሳችኋልና ተቀደሱ ነው። የኛ እጅ የሌለበት የተቀበልነው ቅድስና አለ። ከእግዚአብሔር ከታላቁ ምሕረት የተነሳ እንዲያው እግዚአብሔር በክርስቶስ ኢየሱስ የሰጠን ቅድስና አለ። እሱ የኛ እጅ የለበትም፣ ሰው አልሰራውም። እግዚአብሔር አብ አውቆት ወልድ በደሙ ረጭቶት መንፈስ ቅዱስ ቀድሶት የሰጠን ልዩ ቅድስና እሱ እኔ አልሰራሁትም፣ አንተ አልሰራኸውም፣ አንቺ አልሰራሽውም። በኑሯችን ግን ተብለናል። ከተቀደስን በኋላ እንድንቀደስ ደግሞ አለ። ተቀድሰናል፣ ተቀድሳችኋል እንደሚለው ቃሉ ደግሞ ተቀደሱ፣ ቅዱሳን ሁኑ የሚል ፊታዊ የሆነ ወደፊት የሚያሳይ ደግሞ አለ። ይህ ለአማኞች ነው። ተቀደሱ። በመከራ ውስጥ ነው አይደል? ጴጥሮስ ተከታዮቹን እንዲህ ነው የሚለው ለመልእክቱ ተደራሲያን፣ በመከራ ውስጥ ነው አይደል እያለፋችሁ ያላችሁት? አዎ። እግዚአብሔር በእናንተ ሕይወት ደግሞ ኃጢአትን መበቀል ይፈልጋል። እንዴት? በቅድስና ኑሩና። እግዚአብሔር በእናንተ ሕይወት የሚያሳድዷችሁን መውቀስ ይፈልጋል፣ መኮነን ይፈልጋል። እንዴት? በቅድስና ኑሩና።
ጴጥሮስ በጣም አስፈሪ ቃል ይናገራል። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን። እዚህ ድረስ አሁን አንዳንዶቻችን ስናነብ ልክ ነው፣ በሰው ሁሉ ላይ የሚፈርደውማ እግዚአብሔር ነው እኔም የለሁበትም እንላለን። ቀጥሎ ያለው ቃል በሰው ሁሉ ላይ ወይም በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ ለማን? ለአማኞች። በእንግድነታችሁ ዘመን በፍርሃት ኑሩ። ምክንያት እግዚአብሔር ያለ አድሎ ልጆቹን የሚወድ አባት ነው። ሌሎቹን ቀጥቶ ምርጦቹን ግን ለሰሩት ኃጢአት ችላ የሚል ተላላ አባት ግን አይደለም። ይኸውላችሁ ሰዶማውያንን ቀጥቶ ዳንን የሚሉት ልጆቹ ሰዶማዊ ሲሆኑ ዝም የሚል አባት አይደለም። አመንዝሮችን ቀጥቶ ዳንን የሚሉት ልጆቹ አመንዝሮች ስለሆኑ ዝም የሚል አባት አይደለም። ተላላ አባት አይደለም። ልጆቹን ቢወድም ግን ይቀጣል። ልጆቹን ቢወድም ምርጦቹ ሲበላሹበት በቸልታ አያልፍም። ስለዚህ በፍርሃት ኑሩ፣ ተቀደሱ፣ ተላሎች አትሁኑ። ዘመናችሁ የእንግድነት ነው፣ ያላችሁት ደግሞ በዘመን መጨረሻ ነው። ቁጥር 21 ላይ በዘመን መጨረሻ ነው። ኑሯችሁ የእንግድነት፣ ዘመናችሁ የመጨረሻ። ስለዚህ በፍርሃት ኑሩ። ያኔ አባቶቻችሁ እንደኖሩት አይነት እድፋም ኑሮ፣ የሚያልፍ ኑሮ፣ እንደዛ አይነት ኑሮ አትኑሩ። ከንቱ ኑሮ አትኑሩ። በቁስ አልተገዛችሁም። ቁጥር 18 ቁጥር 19 ሞቶላችኋል፣ ደሙን አፍስሶላችኋል። ክርስቶስ በወርቀ ደሙ እንደ በግ ደም በክርስቶስ እንደ በግ ደም እድፍ እንደሌለ ነውርና እድፍ እንደሌለው እንደ ክርስቶስ በእርሱ እንደተዋጃችሁ እንደተገዛችሁ ልዋጭ እንደተደረገባችሁ አሮጌው ሄዷል፣ አዲሱ በክርስቶስ ተተክቷል። ስለዚህ የቤተሰባችሁን ስም አስከብሩ፣ የቤተሰባችሁን ስም አታሳድፉ፣ የአባታችሁን ስም አታስነቅፉ፣ ዱርዬዎች አትሁኑ፣ መንፈሳዊ ሽፍቶች አትሁኑ። ምክንያት ዋጅቷችኋል። ቁስ አይደለም፣ ሕይወቱን ሰጥቷችኋል፣ ለእናንተ ሞቷል። ስለዚህ የቤተሰቡ ስም ሊጠበቅ ይገባል። አባትነት መገንዘብ አለበት። በተለይ ደግሞ ብዙ ጊዜ ይሄ የአባት ትርጉም በኢትዮጵያ በአፍሪካ ብዙ ጊዜ አሉታዊ ነው። ግን ጴጥሮስ እየተናገረ ያለው ከእግዚአብሔር አባትነት አንፃር ነው። አንዳንዶቻችን አባትነት ካልተስማማን እናትም እንወድ ከሆነ በእናትነት ትርጉም ልትወስዱ ትችላላችሁ። አንዳንዶች በአባት የተደፈሩ ሴቶች ወንዶች አሉ። የዚህ የምድራዊው አባት መለኪያ አይደለም፣ የሰማዩ አባት ራሱ የሚለው እንደዚህ ነው። በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ፊት ሳያደላ ለማንም ሳያመቻመች። ስለዚህ ተስፋ አድርጉ፣ በፍርሃት ኑሩ። መለያው መገለጫው ምንድነው? ቅድስና። ተለዩለት። ይሄ ነው። ሁለተኛው ተዋደዱ። በጣም ምን አይነት መዋደድ! እዚህ ክፍል ላይ በጣም በሚያስደንቅ ሁኔታ ምን አይነት መዋደድ! ግብዝነት በሌለበት። ቁጥር 22 ለእውነት እየታዘዛችሁ፣ ለክርስቶስ እየታዘዛችሁ፣ ለእግዚአብሔር እየታዘዛችሁ። ለምን? እግዚአብሔር እርሱ እምነታችንና ተስፋችን ይሆን ዘንድ ከሙታን ባስነሳው ክብርን በሰጠው በክርስቶስ እሱ እምነታችን ነው፣ እሱ ተስፋችን ነው። አናኖች እምነታችሁ ሲባሉ ተቋም ይጠራሉ። መጽሐፍ ግን እንዲህ ይላል፣ እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ። ይሄንን ደግሞ እግዚአብሔር በምን አጸናው? ሁሉን ወራሽና ሁሉን ጠቅላይ ባደረገው በክርስቶስ ኢየሱስ ከሙታን ባስነሳው ክብርንም ሰጥቶ ባከበረው በእርሱ ላይ አድርጓል።
ብዙ ጊዜ ይሄ ቃል በሕዝባችን ዘንድ በጣም ከባድ ነው። በእውነት ሰው መሆንና በትክክል ቅዱስ መሆን ከባድ እንደሚሆን፣ ባልንጀራን ፍጹም መውደድ በቅድስና መኖር እጅግ ከባድ እንደሆነ በማህበረሰባችን ዘንድ ይታወቃል። ቅዱስ ለመሆን የተለየ ስፍራ ላይ መኖር፣ ጥቂት መመገብ፣ ልብስ ራሱ ድሪቱ ነገር መልበስ፣ የሆነ አይነት ሃይማኖታዊ ስርዓት መፈጸም፣ የሆነ አይነት ቦታ መሄድ፣ ይሄ ነው። መጽሐፍ ግን እንዲህ አይልም። ባህሪውን ከእግዚአብሔር ተካፍለናልና በኑሮ እግዚአብሔርን እንምሰለው። ሰው እግዚአብሔር መሆን አይችልም። ከእግዚአብሔር ከተካፈለው መልክና አምሳል ግን ወደ እግዚአብሔር ክብር መጠጋት ይችላል። እግዚአብሔር የሚወደውን አይነት የኑሮ ዘይቤ መገለጫው ማድረግ ይችላል። እግዚአብሔር መላለሙን ይወዳል። እርስ በርስ ተዋደዱ። ተቀድሳችኋል፣ ተቀደሱ። በክርስቶስ ተቀድሳችኋል፣ በኑሯችሁ ቀድሱት። ሳይቀደሱ መቀደስ አይቻልም። አስቀድሞ መቀደስ፣ አስቀድሞ ዘሩ እኛ ውስጥ ሊኖር ይገባል። ዘሩ ከሌለ የሚወጣ የኑሮ ዘይቤ የለም። ውስጣችን የቅድስናው ዘር ሊገባ ይገባል። ክርስቶስን ማመን ይገባል። ክርስቶስን ቤዛዬ፣ ቅድስናዬ፣ ጥበቤ፣ ሕይወቴ ማለት ይገባል። እርሱን እንደዚያ ብለን ከተቀበልን ኑሯችን እንደ ፀሐይ፣ ኑሯችን እንደ ብርሃን፣ ሕይወታችን እንደ ጨው ከክርስቶስ የተነሳ ይወጣል። ይህ ካልሆነ ስም ነው ሃይማኖት፣ ስም ነው ቅድስና፣ ስም ነው ለእውነት መታዘዝ። ከእውነተኛ ዘር የተወለዱ ግን ራሳቸውን በመቀደስ ይው ኃጢአት ላይ ዝንጎች አይደሉም። ሌብነት ላይ፣ ግድያ ላይ፣ ሐሜት ላይ፣ መራርነት ላይ፣ ቁጣ ላይ፣ ባልንጀራን መጥላት ላይ፣ በብሔር መቧደን ላይ፣ በቋንቋ መገባበዝ ላይ ከዚህ ነፃ ይወጣሉ። ምክንያት እርስ በርሳችሁ ተዋደዱ የሚል የክርስቶስ ቃል ከልብ አጥብቆ አጽንቶ መዋደድ አለና። አንድ ነገር ልበል ወዳጆቼ፣ መዳናችን ምዕራፍ 1 ከቁጥር 1 እስከ 12 ላይ ነቢያት የተናገሩለት ነው። ነቢያት እቺን ቀን ለማየት የናፈቁለት ነው። ነቢያት ብዙ የጓጉለት ነው። መዳናችን አስደናቂ ነው። በማይነገር ሐሴት ያደረጉበት፣ በማይነገር ክብር፣ በማይነገር መቃተት ክብሩን አስበው እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ነቢያት ይሄን ቀን ለማየት የወደዱት የናፈቁት ነው። በክርስቶስ መከራ ፈክቶ የሚናኘውን ያንን ክብር ለማየት በጣም የወደዱት የናፈቁት ከሩቅ አሻግረው ያዩት ነው። መላእክትም ጭምር ቅዱስ ጴጥሮስ እንደሚለው መላእክትም ጭምር ይሄን ክብር ለማየት የጓጉለት፣ የቋመጡለት፣ የተርበደበዱለት፣ የከጀሉት፣ የጎመጁት፣ የፈለጉት፣ የናፈቁት ምን ነው ባገኘነው ባየነው ለኛም በሆነ ያሉት ነው። ይሄንን እንድንኖርለት፣ እንድንቀደስለት በምን በኑሯችን እንዴት በቅድስና በመመላለስ እንዴት እርስ በርስ አጥብቀን ከልብ በመዋደድ ምክንያት ዘሩ ውስጣችን ነውና ይጠቅሳል። ወዳጆቼ ከማይጠፋ ዘር ተወልደናል። በወንጌል የተሰበከልን ቃል ይሄ ነው። ምን የሚል? ተቀደሱ፣ ተቀድሳችኋልና ተቀደሱ፣ አጥብቃችሁ ከልባችሁ እርስ በርሳችሁ ተዋደዱ። ዘሩ የማይጠፋው በውስጣችን ካለ እርሱ ፍሬ ሊያፈራ ይችላል። ዘሩ ከሌለን ዛሬ ክርስቶስን በማመን ወደዚህ የቅድስና ሕይወት እንድንመጣ በእግዚአብሔር ርኅራኄ በመስቀሉ ፍቅር እንለምናችኋለን። ይህን በሰማችሁት ሁሉ ላይ የእግዚአብሔር ሰላምና ጸጋ በእናንተ ላይ ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን።